ነገር ያሳለፈ ህዝብ ነው። ይሄ ህዝብ ሜቢ ከዚህ በፊት ካለው አንገል እንደርሳ ስታርጊ አሁን ለምሳሌ ሪከርደሮች የሚወጡት ከሆነ የሆነ ነገር ጋር ተነስቶ ምናምን ነገር ሰዎች አንቺን በአንድ መንገድ ብቻ ነው ኮንቴንትሽን ማሳየት ያለብሽ። ያም ጌመር ከሆንሽ ጌመር ነው በቃ። ያለበለዚያ አንቺ ያጣሽውን አሁን ያገኘሽውን እድል በጣም ብዙ ሰዎች ፈልገው ያላገኙት በባትሪ የሚፈልጉት ብዙ ሰዎች አሉ። ሊስን ዛሬ እዚህ ጋር ቁጭ ብሎ አንቺ ስላወራሽ የሆነ የሳቅ ኢሞጂ ስለላከ እውነት ወደ የሚስቅ እንዳይመስልሽ። 10 ሰው ኮሜንት ከሚጽፉት ይልቅ 1000 ምናምን ዝም ብሎ የሚታዘበውን ታዘቢ። ገባሽ? ይሄ ብዙ አይነት ንግግር፣ ብዙ አይነት ጨዋታ፣ ብዙ አይነት ነገር። ጌመር ከሆንሽ ጌመር ነሽ። ምንም አይነት አጀንዳ አያስፈልግሽ። ማንም አንቺ የሀብታም ተለጣፊ አይደለሽም፣ የሀብታም ተላላኪ አይደለሽም። ራስሽን ቻይ። ስለራስሽ ኮንቴንት ኩል ሁኚ። ምርጥ ወላሂ እውነቴን ነው የምልሽ። ወረበል ካባ ይሄ ንግግር ውሰጂው ግድ የለም ወቂ ነገሮች ወዴት እንዴት እንደሚሄዱ። ትላንት አንድ ቀን ጉቺ ብሎ በስተት ፖስቶ ማያቅ ዛሬ እኮ ፕሮፋይል እያሰረሽ ነው። አንድ ቀን ጉቺ ብሎ ሰውናት አውሬናት ማናት ብሎ ማያቅ ሰው እኮ ዛሬ በየቤቱ ላይ ትፖስቻለሽ ከተለያዩ አጀንዳዎች ጋር ከሰው ጋር ማነካክቶ ምን ብሎ። ይሄ ላንቺ የተዘጋጀ ወጥመድ ነው። ለምንድን ነው እዚች ጋር 1000 2000 ኮይን ስታገኝ አዩ እናት እዚህ ጋር አበሻ ነው ያለው ወቂ። እኔ አንድ የነቃ ሞዴሬተር ማጣትሽ ነው የሚገርመኝ። አንድ ሌላ ቦታ እኮ የሆነ ስማርት የሆኑ ሞዴሬተሮች እኮ አሉ ማለት የሆነ የሚያገሩ ማለት ነው እንትናቸውን ጌመራቸውን። ገባሽ? ከተለያየ ነገር ጋር ሰብናብ ጋር ብትሄጂ የሆነ ማኛ ጋር ብትሄጂ እንትና ጋር ብትሄጂ ይሄ ጋር ብትሄጂ ለምንድን ነው አሁን ከሚያነሱት እነሱ ወሬ አይደለም። ለምን ጉቺ ያስፈልግሽ ሲጀመር? በቃ ጌመር ከሆንሽ ጌም ውስጥ ራስሽን ደብቂ። የሆነ የተወሰነ እንደ ሌሎች እንኳን የሆነ የተወሰነች ነገር እንትን እስክትይ ድረስ። አሁን እኮ ጌም እንደምታገኙ እንደ ሌላ ሴቶች እንኳን ብልጡነሽ ብትይ ሴፍ ብታረጊ ጥሩ ነው። እንደኔ ሆነሽ ገባሽ? እኔ ያዢ ሁኝ አይደለም ምትበትኝ ነሽ እዛም። በቀደም ጌም እየተጫወትሽ ካስል ጋር ጆከር ይጠራሻል። እምዴት ላይ ሰው ዘርግፈሽ ቀጥታ ጆከር ጋር ሄድሽ። መኮንን ተከትሎ መጣ እንትና እንደዚህ ሆኖ ኖ አንቺ ማንም ሰው ማዘዝ የለበትም። ማንም ማሜ በዩ ሞኬ በዩ ጆከር በዩ እነሱ ልደጀጅ ለማረፍ ፈልግል ማንኛውም ሰው ዝጊ ክፈቺ ልልሽ አይገባም። ገባሽ? እንዲህ ሰዎች የሚያሯሩጣቸው ሰዎች የሰው ተላላኪ ናቸው መጨረሻቸው። ስለዚህ ጌመር ከሆንሽ ጌም ተጫወቺ። እርዳታ ካለ ያቅምሽን ሄደሽ ካንቺ የሚጠበቀውን አድርጊ። ቁጥብ ሁኚ። አንድ ቀን ማሳቅ ሁሌ አያስፈልግም። ሲሪየስ በቃ ሰው የሆነ እንትንሽን አንዴ ሳራ ቤት ሄዳ ምግብ ትበላለች፣ አንዴ እንትና ጋር እንትን ትላለች፣ አንዴ እንትና ጋር ቁጭ ትላለች። ይሄ የሰው ህይወት ማንም አያገባው። ገባ? ካንቺ ውጪ ማለት ነው። ስለምንም ነገር ሲጀመር እንደዚህ አይነት ነገር ውስጥ ለምንድን አንቺ በምትከፍቻት ትንሽ ክፍተት ነው የሚገቡት። ይሄ አንቺን ለመጣል ነው። እዚህ ጋር ያሉትን እኮ ለማሳጣት ነው እኮ። ሌላ ነገር እኮ ምንም የሚፈጥሩሽ ነገር የለም። አዩ የሆነ ነገር ሲሰጥሽ ሌላ ምንም ተአምር የለውም እኮ። ስታገኝ ደስ አይለውም ሰው። ቀልድሽን የልክ አድርጊው።